መጀመሪያ ላይ መቆጣጠር ያለብን ግብዣ የሚባለውን በጓደኞቻችን ወይ በምንወዳቸው ሰዎች በቅርብ ሰዎች የሚደረግልንን ነገር ነው። ሰላም የኒማ ቤተሰቦች እንዴት ናችሁ? ዛሬ በአንድ ሀሳብ እንድንወያይ ፈልጌ ነው። ሀሳቡም ግብዣ፣ ሱስና ጥገኝነት የሚል ይሆናል። ግብዣ፣ ሱስና ጥገኝነት ምን የሚያገናኘው ነገር አለ ብላችሁ ልታስቡ ትችላላችሁ። ነገር ግን ብዙዎቻችን ካለን የህይወት ልምድ መጀመሪያ በግብዣ በምንወዳቸው ሰዎች በጓደኞቻችን የተጀመረ ነገር ቀስ እያለ በህይወታችን ወደ ሱስ ያድግና ከዛ ያ ሱስ ደግሞ እያደገ ሄዶ ጥገኝነት የሚል ደረጃ ላይ ሊደርስ ይችላልና ይሄኛውን ከሱስ አልፎ ጥገኝነት ደረጃ ላይ ከመድረሳችን በፊት መጀመሪያ ላይ መቆጣጠር ያለብን ግብዣ የሚባለውን በጓደኞቻችን ወይ በምንወዳቸው ሰዎች በቅርብ ሰዎች የሚደረግልንን ነገር ነው። የሚያደርጉልንም ሰዎች በጥላቻ ላይሆን ይችላል። እኛም ደግሞ ጓደኞቻችንን ወይ የቅርብ ሰዎቻችንን ስለምንወድ ብቻ የተቀበልነው ነገር እንደ ግብዣ የተቀበልነው ነገር ህይወታችን ላይ የሚያስከትለውን ነገር ሳናቅ የምናደርገው ነገር ህይወታችንን ሊጎዳ ስለሚችል አንዳንድ ጊዜ በሰዎች የሚደረግልን ግብዣ ራሱ ኖ ፖዚቲቭሊ ኖ ማለት መቻል አለብን። ይሄኛውን ነገር በህይወታችን ከተለማመድን ከዛ ቀጥሎ ከሚከሰተው የትኛውም የሱስ ወይ ደግሞ የጥገኝነት ህይወት ልንላቀቅ እንችላለንና እዚህኛው ላይ እናንተም ያላችሁን ሐሳብ በኮሜንት ሴክሽን እንድታጋሩን እንጠይቃለን። በጣም እናመሰግናለን።